ልጄ ለሞተ ሰው አልቅስለት፣ እዘንለት፣ ራስህንም አሳዝን፣ እንደ ሥርዓቱም መታሰቢያን አድርግለት። ያገለገለህን ሰው ሞት ቸል አትበል፣ ከልብህም አልቅስለት፣ አጽንተህም እዘንለት። እንደ ሀገሩ ልማድም አልቅስለት፣ ስለ ሀገሩ ሕግም 1 ቀን 2 ቀን አልቅስለት። መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 እስከ 17። ወንድማችን ዶክተር ተሾመ እሸቱ የአጥንት ስፔሻሊስት ሐኪም ሲሆን በአዳማ ሆስፒታል እያገለገለ የሚገኝ እንቁ የአጥንት ስፔሻሊስት ሐኪም ነው። ወንድማችን ብዙ ህሙማንን ያገለገለ ለኢትዮጵያ ብዙ ተስፋ ያለው እንቁ ሐኪም ነበር። ነገር ግን ምን ይሆናል? ይሄው ተገደለ፣ ይሄው ሞቶ አረፈ። እኔ ይገርመኛል፣ በሀገራችን የአጥንት ስፔሻሊስት ሐኪሞች በጣም ትንሽ ናቸው፣ በጣም አናሳ ናቸው። የሚገርመው አንድ የአጥንት ስፔሻሊስት ሐኪም ለ1 ሚሊዮን 70 ሺህ ኢትዮጵያውያን ነው አገልግሎት እየሰጠ ያለው። ዶክተር ተሾመ እሸቱ ሞተ ማለት 1 ሚሊዮን 70 ሺህ ኢትዮጵያውያን ሞቱ ማለት ነው። ዛሬ የሞተው አንድ ዶክተር ብቻ ሳይሆን 1 ሚሊዮን 70 ሺህ ኢትዮጵያውያን ናቸው። ይህን ማን አስተዋለው? ይህን ማን ያስተውላል? እንዴት አናስተውልም? እንዴት ማስተዋል አቃተን? አንድ ሰው ተራ ግለሰብ የሞተ ይመስለናል አይደል? እንዳትሳሳቱ። ዛሬ የሞተው 1 ሚሊዮን 70 ሺህ ኢትዮጵያውያን ነው። ኢትዮጵያ ባንዲራዋን ዝቅ ብላ ልታዘን ይገባት ነበር። ነገር ግን ገዳይ ሆና ተገኝታለች። በጣም ያሳፍራል። በጣም ያሳዝናል። መጽሐፍ ለሞተ ሰው አልቅስለት፣ እዘንለት ይላል። እኛ ግን ጭራሽ ያገለገለን ሰው ልናዘን ይቅርና እንገለዋለን። ማዘኑ ይቅር ጭራሹን፣ እኛ ግን ገዳይ ሆነን ተቀምጠናል። ኢትዮጵያ ወይ ወዴት ነው እየሄድሽ ያለሽው? ምንድነው እያደረግሽ ያለሽው? እርሱስ እኔ ታመሜ ጠይቃችሁኛል የሚለውን ቃል የፈጸመ እንቁ ሐኪማችን ነው። በአጸደ ገነት እንደሚኖር ተስፋ አለን። እኛ ግን ወዮ ገዳይ፣ እኛ ግን ወዮ። በእውነት በጣም ያሳስባል፣ በጣም ያሳፍራል። አሁንም እናስተውል ወገኖቼ፣ አሁንም እናስተውል። እየሄድን ያለንበት መንገድ በጣም የተሳሳተና ገደል የሚከተን ነው። የምሁራን ጠላት ሆነን እስከ መቼ? መድኃኒታችንን ገለን እስከ መቼ ስንዘልቃለን? አረ ቤተሰብ እናስተውል፣ አረ ወገን እናስተውል። እየሄድንበት ያለው መንገድ በጣም አደጋ ነው። አረ በጣም ያሳዝናል። አረ እናስተውል ቤተሰብ። እንግዲህ ምን እንላለን? የወንድማችንን ነፍስ በአጸደ ገነት ያኖርልን፣ ቤተሰቦችንም መጽናናትን ይስጥልን። ሌላስ ምን እንላለን?